ብርሃኔ ክፍል 5። የአለቃዬ ቢሮ ስደርስ በሩን በጥንቃቄ አንኳኩቼ ወደ ውስጥ ዘለኩ። የአለቃዬ ቢሮ ሰፊና ልዩ ነው። ሁሉም ነገር ጽድት ያለ፣ ከእንጨት የተቀረጹ የሚያምሩ ጌጦች፣ ኮርነሮቹ ላይ አበቦች ያሉበት የኔ በሆነ ብለው የሚመኙት አይነት ነው። የአለቃዬ ግርማ ሞገስ ደግሞ ይበልጥ ቢሮውን ልዩ አድርጎታል። ሲያየኝ በኩራትና ከዚህ በፊት አይቼ በማላውቅበት ባህሪ ተቀበለኝ። እጁን ከሱ ትይዩ ካለው አነስ ያለ ሶፋ እያመለከተኝ ተቀመጣለኝ። ልብ ይፈራ። ይሁን የተበላሸ ነገር አለ። እሺ ጎረምሳው ለውጥ እንዴት ይዟል አለኝ። ፊቱ ላይ የማየው ንቀት መሰለ እይታ ምቾት ነሳኝ። በዛ ላይ ጎረምሳው አባባሉ ደስ አይልም። ከተሽከርካሪ ወንበሩ ላይ ሲነሳ ይበልጥ ግርማው መልከ መልካምነቱ ጎልቶ ታየኝ። በቀይ ፊቱ ላይ ሰልከክ ያለው አፍንጫው፣ ሰርሳሪ የሚመስሉ ትላልቅ አይኖቹ፣ ወፈፍራም ከንፈሮቹ፣ በከንፈሩ ዙሪያ በጥንቃቄ የተላጨው ገብስማ ጢሙ በቃ ልዩና የሚያምር አለቃ እንዲሆን አድርገውታል። ጥሩ ነው። ምን ነው አቶ ሲሳይ በሰላም ነው የጠራኝ አልኩት። ስሜቴ በንቀቱ እየተነካ ነው። ከዚህ በፊት እንዲህ አይነት ሁኔታ አይቼበት አላውቅም። አልፎ አልፎ ነው በእርግጥም የምንገናኘው። ምን ይኖራል ብለህ ነው? ያው አንድ ማወቅ ያለብህ ነገር ስላለ ብዙ ርቀት ከመሄድ በፊት ላስጠነቅቅ ነው የጠራው ብሎ በሰርሳሪ አይኖቹ አፈጠጠብኝ። እሺ ምን ተገኝቶብኝ ነው አቶ ሲሳይ አልኩት ግራ ገብቶኝ። እንግዲህ ባጭሩ ማሳሰብ የፈለግኩት ምን መሰለ፣ ማሪዛ ፍቅረኛዬ ናት እና በእሷ የመጣ ነገር በአይኔ እንደመጣ ነው የምቆጥረው። ስለዚህ ማሪን ማስቸገርህን ተው፣ አለዛ እንግዲህ ከስራ መባረር ብቻ አይደለም ሌላም ነገር ይኖራል፣ መቼም ይገባል ብሎ ዙሪያዬን ተሽከረከረ። በጭራሽ ያላሰብኩት ነገር ስለነበረ ክው ብዬ ቀረው። የሰማሁትን ማመን ከበደኝ። እንዴ እሱ ባለ ትዳርና የሁለት ልጆች አባት አይደል እንዴ? እንዴት ነው የማሪዛ ፍቅረኛ የሚሆነው? ማሪዛን ውሽማ አድርጓት ባልሆነ ምን እንደምል ግራ ገባኝ። ምላሴ ከተናጋ የተጣብቆ አላወሳለኝ። በትክክል ሰምተኛል ብዬ አስባለሁ። ይህ የምልህ ያለ ምክንያት አይደለም። በተለያየ ቀን ከማሪዛ ጋር እየተዝናናን ሳለ ስትደውል አስተውያለሁ። ጭራሽ ዛሬ ደግሞ ገና ሳይነጋ እየደወልክ ነበር። በሌሊት ምን እንደሚያስደውል ግልጽ ባይሆንልኝም ግን ደብሮኛል። እሷ ተኝታ ስለነበር እኔ ነኝ ስልክህን ያየሁት እና ስልክህን ከማሬ ቀፎ ላይ ዲሌት አድርጌዋለሁ። በዚህ ልረዳ አስቤ። ምክንያቱም ያሰብከው ሐሳብ አይጠቅምም። ለአንተ የሚያስፈልግህ በደረጃ መጓዝ ነው። አለበለዚያ አወዳደቅ ቀላል አይሆንም እና ባጭሩ ወደ ማሪ መደወልህን በማቆም ለራስህ ትብብር አድርግ ብሎኝ ፊት ለፊት መጥቶ በመቆም አይኖቼን ፈልጎ አፈጠጠባቸው። አልፈራሁትም። ከሱ ይልቅ በማሪዛ ተናደድኩ። እንዴት ከባለ ትዳር ሰው ጋር አደረች? መቼም ብታድር ነው እንጂ በጠዋት ከሱ ጋር ምን ትሰራለች? እሺ የነገርከኝም በትክክል ሰምቻለሁ። አሁን መሄድ እችላለሁ አልኩት እየተነሳው። በትክክል ከተግባባን ትችላለህ አለኝ። ገብቶኛል ብዬው ወደ በሩ አመራው። ጥሩ ስራ ላይ አተኩር። ያንን ካደረክ የተሻለውን እድል እሰጥሃለሁ አለኝ። አመሰግናለሁ ብዬው ወጥቼ ሄድኩ። መንገድ ላይ በተደጋጋሚ ቆምኩ። ልቤ እየተነሳ የሚፈርጥ መሰለኝ። እንደ ሮጠ ሰው ትንፋሼ ከበደኝ። ወይኔ ፍቅር ያለ ቦታው እንዴት ያማል! አለቃዬ ጠርቶ እንደዛ ከፍ ዝቅ አድርጎ ከተናገረኝ ጀምሮ አንድም ቀን ወደ ማሪዛ ደውዬ አላውቅም። በቃ በሷ ተስፋ ቆርጫለሁ። የፍቅር ኃይል ውስጤን ቢጎዳኝም ራሴን ግን ማዋረድ አልፈለኩም። ማሪዛ ያገባ ወንድ ቅምጥ መሆኗ በራሱ በጣም ያሳዝናል። ያ የሴትነት ኩራቷ፣ ያ ቁመና፣ ያ ውበት፣ ያ እርጋታዋ ባንዴ ዝቅ ሲል ተሰማኝ። እንዴት እንዲህ ልክ ያልሆነ ነገር ታደርጋለች? እኔ ላልገባ ትችል ይሆናል፣ ግን በሷ ደረጃ ወንድ ጠፍቶ ነው? ያሳዝናል። አንዳንድ ሰው ግን ፈጽሞ አይገባኝም። ምክንያታዊ ቢሆን እንኳን በዚህን ያክል መተናነስ ምንድን ነው? ህይወት ከብዳኛለች ብዬ በስራ አጥነቴ ሰዓት የተማረርኩበት ጊዜ ዛሬ ላይ ከሆንኩት ያን ያክል ከባድ እንዳልሆነ ተረድቻለሁ። በቃ
ፍቅር አፈር ድሜ ነው ያስበላኝ። እንደ በፊቱ የመብላት ጉጉት የለኝም። ምሳቅ አቁሜያለሁ። ከስራ ባልደረቦች ጋር ቁጥብ ሆኛለሁ። የትም ሄዶ ለመዝናናት ፍላጎት አጥቻለሁ። ከቤቱ ወደ ስራ፣ ከስራ ወደ ቤት። አብዲ በተደጋጋሚ ሊያገኘኝ ሞክሮ አልቻለም። ሰበብ ፈጥሬ እየራኩት ነበር። ማሪዛም ስትደውል አላነሳም። በዚህ ሁኔታ 2 ወራትን አስቆጠርኩ። አንድ ቀን ግን ማሪዛ ስራ ቦታዬ ድረስ መጣች። በጣም አምራ ልዩ ሆና ነበር። የድርጅታችን ሰራተኞች ምሳ ሰዓታቸው ስለነበር ግቢ ውስጥ ተሰጥተው እያወሩ ነበር። ማሪዛ መኪናዋን አቁማ ስትወርድ ወሬ የጠፋቸው መሰሉ። እኔ አንድ ጥግ ይዤ የወጡ ዕቃዎችን የመዘገብኩበትን ማስታወሻ ደብተር ይዤ ቼክ ለማድረግ እየሞከርኩ ነበር። ሳያት ልቤ ያለ መጠን ቢደልቅም ካለሁበት አልተንቀሳቀስኩም። አጠገቤ መታ ስትቆም በዝምታ ወደ ሌላ አቅጣጫ አተኮርኩ። ጭራሽ ልታየኝም አልፈለክም? እኔ የምለው ምንድነው ስልክ የማያስነሳ ጉዳይ የገጠመ አለችኝ በጣም እየተገረመች። አስፈላጊ ነው አልኳት። ድንገት ያለቃዬ ንግግር ጭንቅላቴ ውስጥ ሲያቃጭ። ማለት ምን ተፈጠረ የኔን ስልክ የማያስነሳ አለች ቆጣ ብላ። አይ በቃ እኔና አንቺ የሚያደዋውለን ነገር የለም ብዬ ነው። አንቺ ለኔ መንገድ መርተሽኛል፣ ታመሜም አሳክመሽኛል። ስላደረግሽልኝ በጎ አድራጎት ሁሉ ምስጋና ይገባሻል። ከዚህ በኋላ ግን አንቺን መከታተሉ ሌላ አቅጣጫ ያስይዛል። እንደ ተከባበርን እንድንቆይ ብዬ ነው አልኳት። ምን እንደማወራ ለኔም የገባኝ አይመስለኝም። ምን እንደምትል አልገባኝም። እዚህ ደረጃ የሚያደራርስ ቃላት ተለዋውጠናል እንዴ? ከሰላምታ ውጪ ነው? እኔ ሳላውቅ ያሰብከው ነገር ነበር ማለቴ እኔን በሌላ መንገድ አስበኝ ነበር እንዴ? አለችኝ አይኖቼ ውስጥ እያየችኝ። አይኖቼን ፈልጋ ስለያዘችኝ ተርበተበትኩ። የምናገረው ጠፋኝ። እኔ ካንተ ጋር መሰለኝ የማወራው። በጣም ተኮሳትራለች። እኔ ማለት አንቺን በሌላ ማየት አይገባኝም፣ ደረጃዬም አይደለም። ግን አጉል አካሄድ መሄድ ስለሌለብኝ ምንድነው የምታወራው? የጠየቅኩ ግልጽ ነው። ለኔ የተሰማ ስሜት አለ ወይ? እሺ ባጭሩ መልስልኝ። ዝም ብዬ አይኗን ከመመልከት ውጪ መልስ ለመስጠት አልቻልኩም። እየተናደደች መጣች። ፍራውል ብላ ልትቀጥል ስትል ስልኳ ጮኸ። ዘጋችው። መልሶ ጠራ። ስልኳን አንስታ ማውራት ጀመረች። ከወሬዋ እንደተረዳሁት ከአለቃዬ ጋር ነው። እየተሰላቸች ነው የምታወራው። ስለ ስራ ጉዳይ ነው የሚጠይቃት። ስልኩን እንዲዘጋላት ብትፈልግም አላደረገውም። በመጨረሻ ራሷ ዘጋችው። አለቃችን ላይ ስልክ መዝጋት ትንሽ ግራ ገባኝ። ከኔ ጋር ና፣ ምሳ እየበላን በግልጽ እናወራለን አለችኝ ኮስተር ብላ። እሷ ወንድ፣ እኔ ሴት የሆንኩ መሰለኝ። ቆፍጠን ለማለት ሞከርኩ ግን አልቻልኩም። ፈጠና የምታስተካከለውን አስተካክልና አብረን እንውጣ። እንዳልበላ እርግጠኛ ነኝ። አብረን እንበላለን አለች። በቀላሉ እንደማትለቀኝ ከሁኔታዋ ተረዳው። ማሪዛ ከውበቷ ባሻገር እልህኝነቷንም አሳየችኝ። ግድ ሲሆንብኝ ተከተልኳት። መኪናዋ ውስጥ እንደገባው በፍጥነት አስነስታ ከግቢ ወጣች። የሥራ ባልደረቦቼ ሁሉ አፋቸውን ከፍተው እንደሚያዩን እርግጠኛ ነበርኩ። መኪና ውስጥ አንዳች ቃላት አልተለዋወጥንም። አንድ ሆቴል ጋር ስንደርስ አቁማ ወደ ውስጥ ገብተን ቦታ ይዘን ተቀመጠ። በጸጥታ ሜኑን አንስታ ለኔም ለሷም ራሷ አዘዘች። ምን እንደምበላ እንኳን አልጠየቀችኝም። ቀና ስል አፍጥጣብኛለች። አይኔን የማሳርፍበት አጣው። እኔ የምልህ ምንድነው ግን ድንገት የቀየረ አለች። እኔ ተቀይሬ አይደለም፣ አንቺን በተሳሳተ መስመሬ እንዳላስገባሽ ፈር። ቃላቱን ሳልጨርስ ስልኬ ጮኸች። እጄ ላይ ስለነበረች አየዋት። ሲሳይ አለቃዬ ነው። በድንጋጤ ዞር ዞር አልኩ።